ብዙ ቦታ ላይ ፈትኗቸው እና በዋነኝነት ነጥባችንን ይዘን የምንመጣው እዚህ ጋር ዮሐንስ ወንጌል ላይ እነኚህ ተወያዮቹ ሰዎች ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ብሏል። እግዚአብሔር ብሎ በእኔም ደግሞ ማለቱ እናንተ ሥጋ ለብሶ የመጣው ኢየሱስ ነው ብላችሁ የተናገራችሁት እኮ ይኸው ራሱን ሁለት ቦታ አደረገ እኮ። ላኪ ተላኪ፣ አዛዥ ታዛዥ፣ ጌታ ባሪያ፣ ፈጣሪ ፍጡር፣ አምላክ ሰው ሆኖ ተለያየ እኮ። እናንተ እንዳደረጋችሁት ኢየሱስ ያው ተለያየ በስንት ነገሮች። ብዙ ቦታ ጥቅሶች አሉ። አረ የሚገርማችሁ ቆይ ሌሎች የቀሩትንም ትንሽ ጠቅሶ ከስላ አድርግላችሁ ሰዓቱ ሳያልቅ ሉቃስ ወንጌል ምዕራፍ 9 ቁጥር 48 ላይ ደግሞ ምን ይላል? ማንም ይህን ሕፃን በስሜ የሚቀበል እኔን ይቀበላል፣ የሚቀበለኝም ሁሉ የላከኝን ይቀበላል፣ ከሁላችሁ የሚያንስ እሱ ታላቅ ነውና አላቸው ይላል። እኔን የሚቀበል የላከኝን ይቀበላል፣ እናንተን የሚቀበል እኔን ይቀበላል። አያችሁ፣ ላከኝ እያለ ነው፣ መልእክተኛ ነኝ እያለ ነው። እኛ ምን አለን ታዲያ? መልእክተኛ እኮ ነው ያለን። ከባይብላቸው በፊት ሆነና እኛ ቁርአን አሰለጠነንና አሳመነንና አመንበትና ኖርንበት ነው እንጂ ቅድሚያ እኮ ነው እኛ የመሰከርነው። ይህ እንደዚህ 66 81 አሃዱ 73 ካቶሊክ እየተባለ መጽሐፍቶች በየፊናቸው በየአይነቱ ሙሸከል ሆኖ ከመምጣቱ በፊት የተወረደው ቁርአን ይሄው ለዒሳ ቦታ ሰጥቶት አሳውቆናል። እኛ ችግር የለብንም፣ ምንም አይነት ችግር የለብንም በዚህ ላይ። አሁን ላይ በጣም የሚያስደስተው ነገር ምን መሰላችሁ? ይህ እንደነዚህ አይነት ጥቅሶችን እያነበቡ እያገናዘቡ ቀሳውስቱ ራሳቸው ከየቤተ ክርስቲያኑ መውጣት ጀመሩ። አሁን ከየቤተ ክርስቲያኑ እየጎረፈ ነው። እልል የሚሉ ሴቶች ብቻ ናቸው የቀሩት እና ከጥቂት ወንዶች ጋር ማለት ነው። ፕሮቴስታንቶችም እንደዛው እርስ በርስ በመካከላቸው ላይ ክላፍ በኪላፍ አደረገ። እኛ አንድ ነው ይመስሉን አይደለም አለ አላህ። ተሕሰቡሁም ጀሚዓን ወቁሉቡሁም ሸታ። እነሱ አንድ አይደሉም፣ ታስባቸዋለህ እንደዛ ይመስላል አይደሉም፣ ልባቸው የተለያየ ነው ብሎ አላህ ገልጾልናል ማለት ነው። ምን አስደቁ ሚነላሂ ሐዲሳ። ዮሐንስ ወንጌል 15:21 ላይ ደግሞ ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል። የላከኝን አያውቁትም አለ። የላከው ማን ነው? ፈጣሪ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ደግሞ እውነተኛ አምላክ የሆንክ አንተን የላከውንም ክርስቶስ ኢየሱስን ያውቁ ዘንድ ይላል። ፈጣሪን እና መልእክተኛን ማወቅ የዘላለም ሕይወት ነው ይላል። እዚህ ላይ ደግሞ እነሱ መጽሐፍ ላይ ነው እኔ ማነበው እስካሁን ክርስቲያኖች መጽሐፍ ላይ ባይብል ውስጥ ሐዲስ ኪዳን ላይ ለዛው ከብሉይ ኪዳን ብታነብ ኧረ እሱ እኮ የአይሁዳዊ መጽሐፍ ነው። ሌላ ምክንያቶች ያመጡልሃል። አንዳንድ የሚፈልጉት ነገር ሲኖር ይሄዳሉ። ትንቢት የተነገረው ለኢየሱስ ክርስቶስ በኢሳይያስ ላይ በዚህ ምዕራፍ በዚህ ጥቅስ ይሉና እዛ ጋር ይሄዳሉ። እሱም የግብር ድል የለም እዛ ጋር ለሌላ ሰው የተተረከ ታሪክ ነው። ለሌላ ሰው ስለ ሰማያትና ምድር መፈጠር ጉዳይ ደግሞ አንዳንድ ጊዜ ጳውሎስም ሲፈልግ ይላል። ግን ወደ ዘፍጥረት ይሄዱላል። ብሉይ ኪዳን አይደለም ዘፍጥረት። በሱ ካመኑበት አዲስ ኪዳን ላይ ካመኑበት ሁለቱም የእግዚአብሔር ቃል ነው ብለው ከወሰዱ ይሄውና የእግዚአብሔር ቃል የሚያወራው እዚህ ጋር ምንድን ነው? እጨምራለሁ። ሌላም ዮሐንስ ወንጌል 12:49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውን የምናገረውንም ትእዛዝ ሰጠኝ። እሺ አሁን እዚህ ጋር እናንተ ልጠይቃችሁ፣ ትእዛዙ ማን ነው? የላከው አይደል? ታዛዡ ማን ነው? ኢየሱስ መልእክተኛ። የሰጠው ማን ነው? ፈጣሪ የላከው። የተሰጠው ማን ነው? ኢየሱስ። ስጦታው ምንድን ነው? ማንኛውም ትእዛዛት ሊሆን ይችላል። ህዝብን ማስተማር ሊሆን ይችላል። ሌላም ነገር ሊሆን ይችላል። ጥበብንም ሊሆን ይችላል። ተአምራትን፣ ሙዕጂዛዎችም ማለት ነው። በቃ ከዛ ውጭ ሌላ ነገር የለም እኮ። ይሄው አማርኛ ነው፣ በጋራ እያነበብን ነው አብረን 4ኛ ክፍል 3ኛ ክፍል 6ኛ ክፍል አብረን የተማሩ። በቃ ሌላ አማርኛ አለ? ሌላ መልእክት አለ እንዴ? እናንተ ቆይ ግዕዝን ታውቁታላችሁ? አናውቅም እኮ። ስለዚህ በግዕዝ ነው። አንተ እስኪ አምጣና ምብልኛ ዮሐንስ ወንጌልን። ዮሐንስ ለምን በግዕዝ አልጻፈም? ዮሐንስ
ዮሐንስ ወንጌልን ሲጽፈው በግዕዝ ነው በአማርኛ ነው በትግርኛ በኦሮምኛ ነው የጻፈው? አይደለም፣ በአገሩ ቋንቋ ነው። እዛው አይሁድ ምድር በሚያወሩበት ቋንቋ ነው የጻፈው። አሁን እዚህ በቋንቋ መደበቅ አያስፈልግም። ቁርአን ነው ግልጽ አድርጎ ያስቀመጠው። ኢና አንዘልናሁ ቁርአናን አረብያን ለዓለኩም ተዕቂሉን ብሎ ቁርአኑ የተወረደው በአረብኛ ቋንቋ ነው አለ። እስኪ ባይብል በምን ቋንቋ ነው ይላል? ማፊ ቋንቋ ወላ ሌላ የለም። እሺ ወደ ሀገራችን ወደ ኢትዮጵያ በምን የተተረጎመው? ለመጀመሪያ ጊዜ በግዕዝ ነው፣ በአማርኛ ነው፣ በኦሮምኛ ነው፣ በተለያዩ ቋንቋዎች። እሺ በአማርኛ ነው እንስማማ። በአማርኛ ታይ አማርኛና ኦርቶዶክስ ምንድን ነው? አንድ ነው። አማራ ማለት ኦርቶዶክስ ነው፣ ኦርቶዶክስ ማለት አማራ ነው። አማራ ማለት ብሔር አይደለም። በነገራችን ላይ እነሱም ብለዋል አማራ ማለት ኦርቶዶክስ ማለት ነው፣ ክርስትና ማለት ነው ብሎ ምስኪኑ ወገኔ ኦሮሚያ ክልል ላይ ያለው፣ ደቡብ ላይ ያለው፣ ሐረር ላይ ያለው፣ ወሎ ላይ ያለው፣ መሀል ሀገር ላይ ያለው ሁሉም እግዚአብሔር ቃል ነው ብሎ ያሸበሽባል። ግማሹ እልል ይላል፣ ሌላው ይሄ እግዚአብሔር ቃል ነው ይላሉ። ብዙ ነገር ይላሉ። ምስኪንነት ነው ይሄ፣ የዋህነት፣ ያልተመረመረ የዋህነት፣ በጣም መታለል የሞላበት የዋህነት። እንዲህ አይነት የዋህነት ያስጠቃል። ኢብሊስ አለይህ ላዕነቱላህ ዲያብሎስ ሰዎችን የሚጠፈንግበት የሆነ አካሄድ አለው። ጠፍንጎ አስቀምጦታል። እያንዳንዱ ምንም አይነት ማስረጃ በሌለበት ሁኔታ ማለት ነው። እኛ ከእንዲህ አይነቱ እስራት ወጥተናል። ከእንዲህ አይነቱ የኢብሊስ እስራት አላህ ስብሓነሁ ወተዓላ ቁርአንን አውርዶ ረሱል ነቢ መሐመድን ዓለይሂ ሰላቱ ወሰላም ልኮ አስፈትቶናል። ተፈተናል። እኛ የለንም፣ ነፃነት ላይ ነው ያለነው። ወልዐስሪ ኢነል ኢንሳነ ለፊ ኹስሪን፣ በአስር መላለው የሰው ልጅ በሙሉ ኪሳራ ውስጥ ነው ያለዋል። ኪሳራ፣ ከዛ ከኪሳራ መውጣት ነው። ከዛ ከኪሳራ እስር ቤት መውጣት ያስፈልጋል። ኢለለዚነ አመኑ፣ በምን በዐቂዳ በተውሂድ በኢማን መውጣት ነው። ወዐሚሉ ሷሊሓት፣ ከወጡ በኋላ ተውሂድን ከያዙ በኋላ ከመሰከሩ በኋላ ኢዕቲቃድ ካደረጉ በኋላ ደግሞ አመለን ሷሊሕ ያስፈልጋል። ለአላህ መታዘዝ ነው። ነቢዩን ተከትሎ ኸይረን ስራ መስራት ነው። በስሜት በፍላጎት ሳይሆን በደሳለኝ ሳይሆን በማስረጃ ብልቡርሃን፣ በበቂ ማስረጃ ማለት ነው። ይህንን ነው የተባለ። ተመችቶናል። እኛ በጣም ነው የተመቸን። ወላሂ ይመቸን፣ ችግር ስለሌለበት ማለት ነው። ሁከት ውስጥ አይከተህም እኮ ቁርአን አንብበውም ሲነበብ አድምጠውም ይመቻል። ምንም አይነት ትእዛዝ የአንተን አእምሮ የሚኮሰኩስ ትእዛዝ የለም። ምናልባትም አንተ የምትወደውን ነገር እንኳን ቢነካብህ አላህ መሆኑን ስለምታስታውስ ይሄማ የአላህ ድንበር ነው ትላለህ። የምትወደው ነገር እንኳን ቢሆን። ምሳሌያችን እነማን ናቸው? የመዲና ሰዎች ኸምርን እጅግ በጣም ከመውደዳቸው የተነሳ መጠጣትን ያበዙ ነበር። በኋላ ላይ አላህ ሱብሓነሁ ወተዓላ በሂደት አመጣና ላ ተቅረቡ ሰላተ ወአንቱም ሱካራ አላቸው። መጀመሪያ ሰላትን ሰካራሞች ሆናችሁ እንዳትቀርቡ፣ የስካርን ሰላት አልፈልግም አለ። አሁን በዘመናችን ደግሞ ጫት ቀመው የሚመረቀኑ ሰዎች የሚሰግዱትን ሰላት ማየት አለባቸው። እዚህ ጋር ጥንቃቄ ሊያደርጉ ይገባል። በጣም እንዳትቀርቡ፣ ሰላትን ሰክራችሁ ሰላትን እንዳትቀርቡ አለ። በሂደት ደግሞ ታየ። ዑመር ኢብኑል ኸጣብ ይሄ ጉዳይ በጣም አሳሰባቸው። ምክንያቱም ሰዎች ያው መጠጣትን አልተከለከሉም፣ እየጠጡ ነው። የሰላት ሰዓት ደግሞ በየወቅቱ ነው የሚደርሰው። እንግዲህ አሁን ዙር ላይ የጀመሩት መጠጥ ስካሩ ኢሌን እስከ መግሪብ ድረስ ሊያደርስ ይችላል። አይ መጠጡን ሐራም አድርጉብን አንተ ያላህ መልእክተኛ አለ ዑመር ረዲየላሁ ዐንሁ። አላህ ሱብሓነሁ ወተዓላ የእሱን ቃል ደግፎለት አወረደ ቁርአን። ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ አለ አላህ። ኸምር፣ ጣዖታዊነት፣ ቁማርተኝነት በሙሉ እነኝን የመሳሰሉ ነገሮች በሙሉ ራቋቸው የሸይጣን ተግባራቶች ናቸዋል። ትድኑ ዘንድ ብሎ አስጠነቀቀ። እጃቸው ላይ ሊጎነጩት የያዙትን በሙሉ ደፉ። ምን አስደፋቸው? አላህን አውቀው ነበር። መጀመሪያ ፈርተውት ነበር። ወደውት ስለነበረ ትዕዛዙ ከሱ ዘንድ ነው የመጣው ሲባሉ ደፉ። የሚወዱትን ነገር ማለት ባለ 10 ሚስት የነበሩ ሰዎችም የለም እስከ 4 ብቻ ነው ገደቡ ሲባሉ ሌሎችን ፈቱ። ጠላቅ፣ ሌላ ዚናን ራሱ ቁማርን ጨምር
እርግፍ አድርገው እንዲተዉ የአላህ ትእዛዝ መጣ። ሲመጣ ተቀበሉ። የነቢዩ መልእክተኝነት ወደው ተቀብለው ስለነበረ ያዘዟቸውን ትእዛዛቶች ልክ ነው አዎ ብለው ተስዲቅ አደረጉ። መልእክተኛውን ተከተሏቸው። ፍላጎታቸውን በሙሉ ተዉ። አላህ ለነሱ ያዘጋጀላቸውን የወደደላቸው ጀነትን ተስፋ አደረጉ። አመኑበት። ጀግኖች ሆኑ። ሱብሃንአላህ። ከጣዖታውያኑ ጋር ህይወታቸው እስከ መሰዋት ድረስ ተፋለሙ። ሰይፍ ለሰይፍ እየተቀላሉ አንገት ለአንገት እየተቀላላ የዛን ያህል መዲና ላይ በተለያዩ ገዝዋዎች ላይ የድንበር ጥያቄ አልነበረም። ወላ የፖለቲካም ጉዳይ አይደለም። የአላህ ክብር ጉዳይና ጉዳይ ብቻ፣ የተውሂድ የበላይነት ብቻና ብቻ ነበር። ይህን ሲያስደርጋቸው የነበረው ይኸው በዚህ ሁሉ ነፃ ሆኑ። ረዲየላሁ አንሁም አላቸው። አላህ ደግሞ ወረዱ አንሁ፣ አላህ ከነሱ ወደደ እነሱም ከአላህ ወደዱ አላቸው። ልባቸው ላይ ኢማንም ተጽፏልም አለ። እንደና አቡ ዑበይዳ አይነቶቹ ነው ማለት ነው። እና ይህን አይነትን የበላይነት ይህን አይነትን ነፃነት አላህ ሰጣቸው ማለት ነው። ሳይጀጋ አይቀርም። አልሐምዱሊላህ አለዚ ሀዳና ለልኢስላም የምንለው ይህንንም በጨመረ ምክንያት ነው። ዮሐንስ ወንጌል 8:42 እንግዲህ ሁሉንም ነገሮች እየነካካሁ ነው የማልፈው እስከ መጨረሻው፣ ምናልባት ላልጨርሳቸው ችል ይሆናል። ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁም። ስለዚህ ኢየሱስ መልእክተኛ እንጂ የጌታ ልጅ ጌታ አይደለም። አሁንም ደጋግመን የምናወራው ከባይብሉ ጥቅስም አንጻር ብንሄድ ይሄ ነው ያለው እውነት። ሙስሊሞቹ ልክ ነን፣ 100% ራይት። በቃ በጭንቅላታችን አለ በምንመራበት ቁርአን መሰረት የአላህ መልእክት የአላህ መለኮታዊ ኃይል በመሆኑ ምክንያት አልፎ ሄዶ የወዳኛውን ዓለም ስለ ጀነት ይዘረዝራል። ባይብል ውስጥ ብትመጣ ጀነትና ጸጋዎቿ ብትል አታገኝም። ምንም ነገር አታገኝም። አንድ እንደሚመጡና አንዳንዴ ይላሉ አሁን 72 ሚስት እዛ መንግስት ሰማይ ውስጥ ልታገኝ ነው ማለት ነው። እናንተ ሙስሊሞች ድርቅናሹ 72 ቆይ እስኪ መጀመሪያ ጀነት ምን አይነት ነው? ገነት እስኪ ምን አይነት ነው ንገረኝ በለው እስኪ አንዱ። እኔን ጠይቄያለሁ መጀመሪያ ስለ ጀነት ስለ 72 ምናምን ስለ ሆረ ላይ ሲያነሱ 72 የሚል አለ ቁርአን አያ መጀመሪያ እናምጣለን።